ሰላም ቤተሰብ እንዴት ናችሁ? በዚህኛው ቪዲዮ የማሳያችሁ በኢንቫይት ምን ያክል ጥቅም እናገኛለን ድሪም ፓርቲ ላይ የሚለውን አሳያችኋለሁ። በመጀመሪያ ኢንቫይት የምትለዋ ጋር ትገባላችሁ። ኢንቫይት የምትለዋ ጋር ስገቡ ልክ እንደዚህ አድርገው ይከፍታላችኋል። ልክ በዚህ መልኩ ከከፈተ በኋላ ኢንቫይት ማድረግ ምኑ ነው ጥቅሙ፣ ምንድናቸው እነሱስ የሚለውን ስታዩ እዚህ ኢንቫይት ታስክ ትሉታላችሁ። ኢንቫይት ታስክ ካላችሁት በኋላ ልክ እንደዚህ እንደምታዩት ኢፌክቲቭ አክት ጌመር ምንድን ነው ብለን ስንጠይቅ ይህ ማለት አንድ ኢፌክቲቭ ጌመር ቢያንስ እና ቢያንስ በአንድ ወር ውስጥ $10 መስራት አለበት። $10 ከሰራ ምን ታገኛላችሁ እናንተ? በአንድ ጌመር 20,000 3 ሲኖራችሁ 60,000 5 ሲኖራችሁ 120,000 ያረጋችሁ በአክቲቭ ጌመር ታገኛላችሁ። ከዛ ሌላስ ምን ጥቅም አለው? ሪቻርጅ ዩዘር ማለት ነው። ሪቻርጅ ዩዘር ማለት ልጆቻችሁ ወይም እናንተ ኢንቫይት ያደረጋችሁት ሰው ኮይን ሲገዛ ለጌም ሊሆን ይችላል፣ ለራሱም ጊፍት ለመስጠትም ለመጫወትም ምናምን ሊሆን ይችላል። ኮይን ቶፕ አፕ ካረገ በአንድ ሰው $0.2 ወይም 20,000 ይከፍላል። $0.2 ወይም 20,000 ታገኛላችሁ። ከዛ ሰው የጨመረ ቁጥር ቦነሱ እያደገ ይሄድላችኋል። ከዛ ደግሞ ሌላ ይህን ግን የምታደርጉት $2 በታች ከገዛ ልጁ ለእናንተ አይሰጣችሁም። ማለትም ከ100,000 ኮይን በላይ መግዛት አለበት። ከዛ ደግሞ የኢንፌክት ኢንቫይቱ ላይ ስንመጣ እዚህ ጋር እንደምታዩት 3 ኢንቫይት አድርገህ 30 ትወስዳለህ ይላል። ልክ ተጨማሪ 7 ሰው ስጋብዙ 100,000 ታገኛላችሁ። በዚህ መልኩ ኢንቫይት አድርጋችሁ ትጠቀማላችሁ ማለት ነው። ኤጀንቶች ይሄ ነው ጥቅሙ። ይሄ ፕላትፎርም ምንድነው? ከፖፕ ጋር ያመሳስለዋል። ፖፕ ላይቭ ጋር ያለያዩት ነገሮች አሉ። ፖፕ ላይቭ ላይ ኖርማል ታስክ ስለሰራችሁ ወይም ሴቶች ነው የሚደግፈው። እዚህ ጋር ግን ሴት ወንድ እኩል ነው። ለሴትም ለወንድም ጥሩ ይሰጣል። ከዛ በተጨማሪ ደግሞ ኤጀንቱን ወሰሩ አሪፍ ታገኙበታላችሁ። በአንድ ሰው እስከ 90,000 እስከ 100,000 ወይም እስከ $0.9 እስከ $1 የሚከፍል ፕላትፎርም፣ ጽድት ያለ ፕላትፎርም ነው። አዲስ ፕላትፎርም ነው። መጀመር የምትፈልጉ ከስር ከታች በማስቀምጥላችሁ ዲስክሪፕሽን ሊንክ፣ በዛ ሊንክ እየወረዳችሁ መጀመር ትችላላችሁ። ይመቻችሁ።